ቆይ አታሳልፉኝ። መልእክቱ ያንተ ካልሆነ ማሳለፍ ትችላለህ፣ ላንቺ ካልሆነ ማሳለፍ ትችላለሽ። ግን መልእክቱ የኔ ነው የሚል ሰው አሜን ብለህ ተቀበል። በእነዚህ በአራት ቀናቶች ውስጥ የመኪና ቁልፍ፣ የቤት ቁልፍ፣ የትዳር ቁልፍ ትረክባላችሁ። ጌታ እግዚአብሔር በእነዚህ አራት ቀናቶች ውስጥ ወደ እጃችሁ የሚያስገባ የታምራታዊ የሆነ ቁልፍ አሳይቶኛል። ይሄ ቁልፍ ለኔ ነው የሚል ሰው አሜን ብለህ ተቀበል። እግዚአብሔር አምላክ ቃል ሲናገር እንዲህ ብሎ ይናገር፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋ አይችልም ተብሎ ተጽፏል። ይሄ ቁልፍ በጌታ በኢየሱስ ስም ወደ እጃችሁ ሲገባ ሟርተኞችን፣ ደጋሚዎችን፣ አስጨናቂዎችን፣ መተተኞችን፣ ምቀኞችን ይወርቃሉ፣ ይደነግጣሉ። በጌታ በኢየሱስ ስም በእነዚህ አራት ቀናቶች ውስጥ ወደ እጃችሁ ይገባል። አሜን ብላችሁ ተቀበሉ። በጌታ በኢየሱስ ስም ተፈጸመ።